መጽሐፍ መግለጽ ሳያስፈልገው ሲያነቡት ማየት እፈልጋለሁ። ለርሶ ጉቦ መስጠት ያሳፍረኛል። ነገር ግን ለታዳሚዎቻችን ይሄንን ካነበቡ $100 እሰጥዎታለሁ። $100 ለወንድም ስዋጋርት ምንድነች? ስለ ሮማን ካቶሊዝም በጻፉት መጽሐፍ ውስጥ እንዳነበብኩት በየቀኑ ራሳቸውን ከፍ ለማድረግ $291,000 ያስፈልጋቸዋል። የዓመቱን ሳሰላው $106 ሚሊዮን ራሳቸውን ከፍ ለማድረግ ብቻ። በ1985 የኢቫንጀሊስት መጽሔት እትም ላይ ምኞታቸውን ሲገልጹ ስኬቱን እመኝላቸዋለሁ። በቀን $1 ሚሊዮን ይመኛሉ። በቀን $1 ሚሊዮን ይፈልጋሉ። መልካም ቀን ይሁንላቸው። ነገር ግን አሁን ወንድም ስዋጋርት ይሄንን ካነበቡ $1,000 ልስጦ ብላቸው እንደማላጓጓቸው እርግጠኛ ነኝ። በተለመደው መንፈሳዊ ስልታቸው እስከዛሬ ካጋጠሙኝ ሰባኪዎች ደፍረው ማድረግ ያልቻሉትን እንዲያነቡ ለማንበብ ወኔውና ስሜቱ እንዲኖራቸው በመመኘት እጸልያለሁ። ያንብቡት፣ ለታዳሚዎቹ ያንብቡት። ሕዝቅኤል ምዕራፍ 23 ማንበብ ካቃቶ ግን ይሄ የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱስ የአምላክ ቃል አይደለም። ወንድም ስዋጋርት እኔ ስለ ጻፍኩት መጽሐፍ የጠቀሱት ነበር። መጽሐፍ ቅዱስ የፈጣሪ ቃል ነውን የሚለው መጽሐፍ 10,000 ኮፒ ለዚህ ከተማ እንዲደርስ አድርጌያለሁ። ከአዳራሹ ውጪ ይገኙ አይገኙ አላውቅም። እንዲሰራጭ ግን መመሪያ ሰጥቻለሁ። ሰዎች አንብበው